ሱፍ ለብሰ ጸጉርና ጺምህን ቅርጽ አስወጥተ ፏ ብለ ገራሚ የሚባል ጫማ አድርገ ፕሬዘንቴሽን ላይ ሄደ ግን የምትንቀጠቀጥ ከሆነ ምን አለፋ መጀመሪያውኑ ባትሄድ ተመራጭ ነው። በዚህ ቪዲዮ ዘንጠ ያማረ ንግግር የሰውን ቀልብ በሚይዝ መልኩ እንዴት ንግግር ማቅረብ እንድትችል እንዲሁም ደግሞ ፕሬዘንቴሽንን እንድታቀርብ አግዛለሁ። መጀመሪያ ግን የማይጎልብህን ፎሎ ማድረግን አትርሳ። የመጀመሪያው ለማቅረብ የፈለከውን ፕሬዘንቴሽን ወይም ደግሞ ርዕስ ማታ ላይ መዘጋጀትን መርሳት የለብህም በጭራሽ። ስለዚህ እንደነገ የምታቀርብ ከሆነ ዛሬ ማታ ላይ ብቻህን አንድ ሩም ወይም ደግሞ ሰው የሌለበት ቦታ ላይ ገብተህ ቃላቶቹን መለማመድ እንዲሁም ደግሞ ኦዲየንስ እንዳለ ኢማጂን አድርገህ ማቅረብህን መርሳት የለብህም። ሁለተኛው ደግሞ የሚያሳዝነው ነገር ትምህርት ቤትና ዩኒቨርሲቲ የማትማረው ነገር ምንድነው? ልክ ለምሳሌ አሁን ጧት ተነስተህ ከጸሎት በኋላ ኤክሰርሳይዝ ሰርተህ ቁርስ መብላት እንዳለብህ ሁሉ ከፕሬዘንቴሽን በፊትም ደግሞ ድምጽህን ማጽዳትና መሳል እንዳለብህ ማንም አይነግርም። ግን አሁን የምነግርህን ተግባራዊ ድርጊት ከተገበርክ የትም ቦታ ስትሄድ ድምጽ አወጣጥህ ማራኪ ይሆናል። እነዚህ ነገሮች ተግብራቸው። እነዚህ ቃላቶች ምንድነው የሚያደርገው? አሁኑኑ ተግብረህ እንደሰማኸው ማለት ነው እዚህ አካባቢ ያለውን ነገሮች ያጸዳላል፣ እንዲሁም ደግሞ ይሄ አካባቢ ይከፈታል ማለት ነው። ስለዚህ ድምጽ ደግሞ ሁሌ ከዚህ ሲወጣና ሞር ከዳያፍራም ዲፕ ቮይስ ሲወጣ ይለያያል ማለት ነው። ስለዚህ ይህንን ነገር መርሳት የለብህም። ሶስተኛው የሰውነት ቋንቋህን ወይም ደግሞ ቦዲ ላንጉዌጅን በስነ ስርዓት መጠቀምህን መርሳት የለብህም። ለምሳሌ አሁን ፕሬዘንቴሽን ላይ ዛሬ የማቀርብላችሁ ወሳኝ ሁለት ቁልፍ ነገሮች አሉ ስልና ዛሬ የማቀርብላችሁ ወሳኝ ሁለት ቁልፍ ነገሮች አሉ ስል የትኛው ነው ሞር የሚማርከውና ያንተን ቀልብ ያዘው? በእርግጠኝነት ያው አይን ያለው ሰው ይፈርዳል አይደለ? የመጀመሪያው ነው። ሁለት ቁልፍ ነገሮች አሉ ስል እቺን ብቻ በመጠቀም የሰው አቴንሽን ከአፈ ይልቅ እዚህ ጋር በተግባር እያሳየኸው ነው ማለት ነው። ልክ ፕሬዘንቴሽን ላይ በቃላት ከምትገልጽ ይልቅ ሞር ፒክቸር አስቀምጠ ስትገልጽ ሞር የሰው ልጅ አእምሮ በፒክቸርና በቪዲዮ የመቀበል አቅሙ የተሻለ ነው ከቃላት ይልቅ ማለት ነው። እንዲሁም ደግሞ ተለቅ ያለ ስቴጅ ደግሞ መድረክ ከሆነ ደግሞ ሁሌ ኦዲየንሱ እንዳይሰላች አንድ ቦታ ብቻ ቆመ ማቅረብ ሳይሆን ያለብህ በተወሰነ መልኩ ወደ ግራና ወደ ቀኝ እየተንቀሳቀስክ ሞር የኦዲየንሱን ፊሊንግ እያየህ ማቅረብህን መርሳት የለብህም። ላስት በትናት ሊስት ደግሞ በመሃል በንግግሮች መሃል ቀልድ አዘል ነገሮችን ጣል ማድረግህን አትርሳ። የሰው ልጅ ነን ሁሌ ቁም ነገር ለ2 ሰዓት ያህል ከምንማርና በመሃል በየ30 ደቂቃው ያህል ከቻልክ ደግሞ በምታቀርበው ነገሮች ላይ ቀልድ አዘል ቁም ነገር ነገሮችን ጣል ስታደርግ የሰውን አቴንሽን ሞር ትስበዋለህ። ውጣና